ሰላም የዩቲዩብ ቤተሰቦች እንዴት ሰነበታችሁ? በዛሬው ፕሮግራማችን የምናየው ስለ ሳይንቲፊክ ኖቴሽን እና ሲግኒፊካንት ፊገር ይሆናል። ወደ ፕሮግራማችን ከመሄዳችን በፊት ለተወሰነ ጊዜ ጠፍቻለሁ። በጣም ይቅርታ የጠየቅኩኝ። ወደ የሚቀጥለው ፕሮግራማችን ከማለፋችን በፊት ለቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ተከታተሉ። ስለዚህ ቀጥታ ወደ ቶፒካችን ስንገባ ሳይንቲፊክ ኖቴሽን ማለት ነው የሚለውን እናያለን ማለት ነው። Scientific notation is a way of writing measured value that are too large or too small by convenient writing in decimals. Scientific notation is a way of writing the measured value that are too large or too small to be conveniently written as a decimal. ስለዚህ በጣም ትልቅ የሆኑ ቁጥሮች ወደ በጣም ትንሽ የሆኑ ቁጥሮችን በተመቸን መንገድ የምንጽፍበት መንገድ ምን ይባላል? ሳይንቲፊክ ኖቴሽን ይባላል። እዚህ ሳይንቲፊክ ኖቴሽን ላይ ዴሲማል ነምበር አለው፣ ቤዝ አለው፣ ኤክስፖነንት አለው ማለት ነው። ትልቅ የሆነውን ቁጥር ምን እናደርጋለን? በሚመቸን መንገድ አጠር አድርገን ለመጻፍ የምንጠቀምበት መንገድ ሳይንቲፊክ ኖቴሽን ይባላል ማለት ነው። ለምሳሌ አንድ እንደዚህ አይነት ቁጥር ቢኖረን 3240 ይሄን ቁጥር ባጭሩ ለመጻፍ ብንፈልግ ምንድነው የምናደርገው? ዴሲማል ፕሌሱ ወዴት ነው የሚያደርገው? ቱ ዘ ራይት 3 ስቴፕ ሙቭ ያደርጋል ማለት ነው። 1 2 3 3240 የሆነውን ቁጥር ምን እናደርጋለን? 3 ስቴፕ ወደዚህ ሺፍት ስናደርግ 3.24 ታይምስ 10 ፓወር ኦፍ 3 ይሆናል። 3.24 ታይምስ 10 ፓወር ኦፍ 3 በሚል ባጭሩ መጻፍ እንችላለን ማለት ነው። ዴሲማል ፕሌሳችን ሙቭ የሚያደርገው ቱ ዘ ሌፍት ነው ማለት ነው። ቁጥር ከሆነ በጣም ትንሽ የሆነ ቁጥር ደግሞ 0.00324 ያለውን ቁጥር በሳይንቲፊክ ኖቴሽን ለማስቀመጥ ከፈለግን ዴሲማል ፕሌሱ ቱ ዘ ራይት ሙቭ ያደርጋል። 1 2 3 3 ስቴፕ ሙቭ ያደርግ 3.24 ታይምስ 10 ፓወር ኦፍ -3 ይሆናል ማለት ነው። ስለዚህ ወደ ቀኝ ሙቭ ስናደርግ ኤክስፖነንታችን ኔጌቲቭ ይሆናል። ቱ ዘ ሌፍት ሙቭ ስናደርግ ደግሞ ኤክስፖነንታችን ፖዚቲቭ ይሆናል ማለት ነው። በዚህ መሰረት ባጭሩ መጻፍ እንችላለን። ስለዚህ ሳይንቲፊክ ኖቴሽን ማለት ትልቅ የሆነን ቁጥር ወይ ደግሞ ትንሽ የሆነን ቁጥር ኮንቪነንት የሆነ በሚመቸን መንገድ የምንጽፍበት መንገድ ምን ይባላል? ሳይንቲፊክ ኖቴሽን ይባላል ማለት ነው። ቀጥለን የምናየው ስለ ሲግኒፊካንት ፊገር ነው። ሲግኒፊካንት ፊገር ማለት ነው in number each non-zero digits are a significant figure። ከዜሮ ውጪ የሆኑ ዲጂቶች ምንድናቸው? ሲግኒፊካንት ፊገር ናቸው። ለምሳሌ 6.864 ብንል የስንት ሲግኒፊካንት ፊገር አለው? 4 አለው ማለት ነው። ከዜሮ ውጪ ያሉ ማንኛውም ቁጥሮች ምንድናቸው? ሲግኒፊካንት ፊገር ናቸው። ነገር ግን ዜሮ ሲግኒፊካንት ፊገር የሚሆንበት ኬዝ አለ፣ ማይሆንበት ኬዝ አለ ማለት ነው። ዜሮ ሲግኒፊካንት ፊገር የሚሆነው መቼ ነው? በሁለት ቁጥሮች መካከል ከመጣ ምንድነው? ሲግኒፊካንት ፊገር ይሆናል። በሁለት ቁጥሮች መካከል ከመጣ ለምሳሌ 3.035 ካልን አሁን ምንድነው? ሲግኒፊካንት ፊገር 4 ሲግኒፊካንት ፊገር አለው። ዜሮ በዚህ ሰዓት ይቆጠራል ማለት ነው። በሌላ መንገድ ደግሞ ዜሮ የሚቆጠረው ከቁጥር ቀጥሎ ከመጣ ይቆጠራል እና ከፖይንት ቀጥሎ ከመጣ ይቆጠራል ማለት ነው። 6.10 ብንላው ይሄ ዜሮ ይቆጠራል። ስለዚህ 3 ሲግኒፊካንት ፊገር ይኖረዋል ማለት ነው። ነገር ዜሮ የማይቆጠርባቸው ኬዞች የትኞቹ ናቸው ብለን ስናይ ዜሮ ከዲሲማል ፕሌስ በፊት ወይ ደግሞ ከፖይንት በፊት ከመጣ ምንም አይቆጠርም ማለት ነው። ይሄ ማለት ነው 0.21 ብንላው የመጀመሪያው ዜሮ ምንድነው? አይቆጠርም። ስለዚህ ዜሮ ስለማይቆጠር አንድን ሁለትና አንድ ስንቆጥር ስንሰጠና ሁለት ሲግኒፊካንት ፊገር ይሰጠናል ማለት ነው። ኦኬ ሁለት ሲግኒፊካንት ፊገር ይሰጠናል። ቀጥለን ደግሞ እንደዚህ ብንጽፍ 0.021 ብንል አሁን ከቁጥር በፊት የመጣ ዜሮ አለ፣ ከፖይንት በፊት የመጣ ዜሮ አለ። ስለዚህ ዜሮ ከፖይንት በፊት ከመጣም አይቆጠርም፣ ፖይንት ሆኖ ከቁጥር በፊትም ከመጣ አይቆጠርም ማለት ነው። ስለዚህ ስንት አለው? አሁንም ይሄ ሁለት አለው ማለት ዜሮቹ ስለማይቆጠሩ ስለዚህ ዜሮ የማይቆጠርባቸው ሁለት ኬዞች ናቸው የሚኖሩት። ሌሎች ደግሞ ድፍን ያለ ቁጥር ከሆነ ዩኒት የለውና ለምሳሌ 2000 ምናምን ብለን ካስቀምጥን አሁን ይሄ አሚገስ ነው ማለት ነው። ለመቁጠር በጣም ስለሚያዳግት አሚገስ ነው ብለን እናልፋለን። ነገር ግን እንዲቆጠር ከተፈለገ ወደ ሳይንቲፊክ ኖቴሽን ቀይረን እንዲቆጠር ማድረግ እንችላለን። የኛው ቁጥር ሲግኒፊካንት ፊገር ማለት ይሄ ነው። ስለዚህ ስናጠቃልል ሲግኒፊካንት ፊገር ላይ ከዜሮ ውጪ ያሉ ማንኛውም ቁጥሮች ይቆጠራሉ። ዜሮ የሚቆጠረው ከሁለት ቁጥሮች መካከል ከመጣ ይቆጠራል። ከዛ ደግሞ ከቁጥር ቀጥሎ እና ከፖይንት በኋላ ከመጣም ይቆጠራል ማለት ነው። ለምሳሌ ቅድም እንዳልኳችሁ 1.20 ካለን ዜሮ ይሄኛው በዚህ ሰዓት ይቆጠራል።
ዜሮ የማይቆጠርባቸው ኬዞች ከፖይንት በፊት ከመጣ አይቆጠርም። ከፖይንት በኋላ ሆኖ ከቁጥር በፊት ከመጣም አይቆጠርም ማለት ነው። ቅድም እንዳልኳችሁ 0.021 ካለን ሁለቱም ዜሮዎች አይቆጠሩም። 0.21 ካለን ይሄኛው ዜሮም አይቆጠርም። ስለዚህ ሁለት ይኖረዋል ማለት ነው። ታችኛውም ላይ ሁለት ይኖረዋል። በዚህ መሰረት ማየት እንችላለን ማለት ነው። ኦኬ ሲግኒፊካንት ፊገር ላይ የተለያዩ ሜጀር አድርገን ያገኘናቸው ቁጥሮችን እንዴት ነው መደመርና መቀነስ የምንችለው? ስለዚህ ሩሎች አሉ። while we are adding and subtracting experimentally measured value of two different significant figure የተለያዩ ሲግኒፊካንት ፊገር ያላቸውን ኤክስፐሪመንታሊ ሜጀር አድርገን ያገኘናቸውን ቁጥሮች እንዴት መደመር እንችላለን ወይ ደግሞ እንዴት መቀነስ እንችላለን ለሚለው ህጋችን አንድ ነው። ለአዲሽን እና ለሳብትራክሽን ህጉ አንድ ነው ማለት ነው። ይሄ ህግ ምንድን ነው የሚለው ሜጀር አድርገን ያገኘነው ቫልዩ ውስጥ ፖይንት ቢኖረው እዚህ ከፖይንት በኋላ ያለው ምን ይባላል? ዴሲማል ፕሌስ ይባላል። በትንሹ ዴሲማል ፕሌስ እናስቀምጣለን ማለት ነው። so your final answer will be written to the smallest decimal place ይሆናል። addition and subtraction to the smallest decimal place ይሆናል። for example ለምሳሌ 9.65 የሚል አንድ ሪዲንግ አገኘን ብለን እናስብ። ሌላ ደግሞ 8.4 የሚል ዴሲማል ፕሌስ አገኘን፣ ምንድነው ሜጀር ቫልዩ አገኘን ብለን እናስብ። ስለዚህ 9.65 የሚለው ውስጥ ሁለት ዴሲማል ፕሌሶች አሉት፣ 6 እና 5 ማለት ነው። 8.4 የሚለው ላይ ስንት ዴሲማል ፕሌስ አለው? አንድ አለው። እሱም ስንት ነው? 4 ነው ማለት ነው። እነዚህን ቁጥሮች ስንደምራቸው የምናገኘው ስንት ነው? 18.05 ይሆናል። ስለዚህ አጠቃላይ መልሳችን ስንት መጣ? 18.05 ነው። ይሄ ስንት ሲግኒፊካንት ፊገር አለው? አጠቃላይ 4 አለ። ነገር ግን አጠቃላይ ሲግኒፊካንት ፊገሩን ሳይሆን ምን ነው? ዴሲማል ፕሌሱ ነው። ዴሲማል ፕሌሱ ስንት አለው? 0 እና 5 ነው፣ 2 ይሆናል ማለት ነው። ነገር ግን ትንሹ የኛ ስንት ነው? 1 ነው። ስለዚህ ከፖይንት በኋላ ያለው ዲጂት በስንት መቀመጥ አለበት? በአንድ መቀመጥ አለበት። ስለዚህ 5ን ወደ 0 እናጠጋጋና ስንት ይሆናል? 18.1 ይሆናል ማለት ነው። 18.1 ይሆናል። ስለዚህ ከፖይንት በኋላ ያለው ዲጂት ስንት ሆነ? 1 ሆነ ማለት ነው። ኦኬ 1 ሆነ። ስለዚህ በትንሹ ሲግኒፊካንት ፊገር ስናስቀምጥ the final answer will be 18.1 የሚል የመጨረሻ መልስ እናገኛለን ማለት ነው። ይሄ ለምንድን ነው የሚሰራው? ለአዲሽን እና ለሳብትራክሽን ስንደምርና ስንቀንስ ኤክስፐሪመንታሊ ሜጀር ተደርጎ የተገኙ ቫልዩዎችን በዚህ መሰረት እናስቀምጣለን ማለት ነው። ቀጥለን ደግሞ ማልቲፕሊኬሽን እና ዲቪዥን ላይ ስንመጣስ ምንድን ነው የምናደርገው? ማልቲፕሊኬሽን እና ዲቪዥን ላይ ስንመጣ ስናባዛና ስናካፍል ሜጀር አድርገን ያገኘናቸውን ቁጥሮች የተለያየ ሲግኒፊካንት ፊገር ቢኖራቸው እንዴት የመጨረሻ ፋይናል አንሰራችን ሊቀመጥ ይችላል ለሚለው መልሱ ምንድን ነው የሚሆነው ማለት ነው? ቱ ዘ ስሞለስት ሲግኒፊካንት ፊገር ነው የሚቀመጠው። የቀደመው ምንድን ነው ያልኳችሁ? ቱ ዘ ስሞለስት ዴሲማል ፕሌስ ነው። ለምን? ለአዲሽን እና ለሳብትራክሽን። ለዲቪዥን እና ለመልቲፕሊኬሽን ግን ምንድን ነው? ቱ ዘ ስሞለስት ሲግኒፊካንት ፊገር። አጠቃላይ ቁጥሮችን ቆጥረን ያገኘነው የተቀመጠልን በትንሹ ሲግኒፊካንት ፊገር ይቀመጣል ማለት ነው። ለምሳሌ ኤግዛምፕል 8.65ን ከ2.035 ጋር ስናባዛ የምናገኘው ስንት ነው? 17.75845 ይሆናል። አሁን የመጨረሻውን መልሳችንን የምናስቀምጠው በምንድን ነው? በትንሹ ሲግኒፊካንት ፊገር ነው። ስለዚህ የመጀመሪያው ሪዲንጋችን ስንት ሲግኒፊካንት ፊገር አለው? 8.65 ስንት አለው? 3 አለው። ሁሉንም የምንቆጥረው ማለት ነው። ሁለተኛው ሪዲንጋችን ስንት አለው? 2.035 አለ። ይህ ስንት አለው? 4 ማለት ነው። 4 ሲግኒፊካንት ፊገር አለው። ስለዚህ ሁለተኛው ሪዲንግ 4 አለው፣ የመጀመሪያው ደግሞ 3 አለው። ስለዚህ መልሳችን መቀመጥ ያለበት በስንት ነው? በትንሹ ነው፣ በ3 ነው ማለት ነው። ስለዚህ እናጠጋጋለን ማለት ነው። 17.75 ምናምን ያለ የሚቀጥለውን 5ን ወደ 7 ስናጠጋጋ 8 ይሆናል። 17.8 የሚል መልስ እናገኛለን ማለት ነው። ይሄ 17.8 ስንት ሲግኒፊካንት ፊገር አለው? 3 አለው ማለት ነው። 3 አለው። በ3 በትንሹ ሲግኒፊካንት ፊገር እናስቀምጣለን። ምን ስናደርግ? ስናካፍልና ስናባዛ አካፍለን ያገኘነውን ቁጥር በትንሹ ሲግኒፊካንት ፊገር እናስቀምጣለን ማለት ነው። ዲቪዥን ላይም ስንመጣ ለምሳሌ 138.8 ሲካፈል 11.9 ቢሆን መልሳችን መቀመጥ ያለበት በስንት ነው? በ3 ሲግኒፊካንት ፊገር ነው። ምክንያቱም 138.8 4 ሲግኒፊካንት ፊገር አለው፣ 11.9 3 አለው። ስለዚህ መልሳችን መቀመጥ ያለበት በስንት ነው? ተካፍሎ የተገኘው መልስ አጠጋግተን ወደ 3 ሲግኒፊካንት ፊገር አድርገን እናስቀምጣለን ማለት ነው። so this is now the rules for multiplication and for division። ለመልቲፕሊኬሽን እና ለዲቪዥን አጠቃላይ ሲግኒፊካንት ፊገሩን እንቆጥራለን። ለሳብትራክሽን እና ለአዲሽን
ዴሲማል ፕሌሱን ቆጥረን በትንሹ እናስቀምጣለን ማለት ነው። ሶ ዲስ ኢዝ ኦል አባውት ዘ ሲግኒፊካንት ፊገር። ይሄ በጣም ወሳኝ ነው። ይሄ ነገር በደንብ ተማሪዎች መገንዘብ መቻል አለባቸው ማለት ነው። ዲስ ኦል አባውት አወር ቱዴይስ ሌሰን። በሌላ ፕሮግራም እስከምንገናኝ መልካም ጊዜ፣ ቻው።